ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም የሆነ እውነቴን ነው ግን ልልዬን ፕራንክ ላርግ ብዬ ነበረና በጣም የሚገርም ነበር አመላለሷ የምር እኔ እንደዚህ በቃ ይሆናል አይደለ? ከልቤ እህቴ እንደሆነች እስከዛሬ ማውቃለሁኝ፣ ግን ደግሞ ዛሬ በጣም በቃ አደነቅኳት ማለት ነው። ከምነግራችሁ በላይ ለኔ ያላት አስተሳሰብ፣ ለኔ ያላት በቃ ለኛ ያላት ምን ያክል እንደሆነኛ ትልቅ ያኔ ጥረት ትልቅ ቦታ እንድንደርስ የምጥረው ጥረት ምናምን በቃ ደስ ይላል እውነት ለመናገር ማለት ነው። እግዚአብሔር ባለችበት ይጠብቀን። እኔ ደግሞ ፕራንክ ላደርጋት የጀመርኩት እንትን ነው። ዩቲዩቤን እሷ ነበረች የያዘችውና አስተካክልልኝ ዩቲዩቤን ብያታለሁኝና እያስተካከለችልኝ ነው፣ አልጨረሰችም። እና እንደ አጋጣሚ ዘግይቼባት ነበረ። ያኔ እኔ ቢዚ እየሆንኩኝ ማለት ነው፣ ሳልደውልላት ቀርቼ ነበረ። ከዛ ደወል አንቺ ተቆጣችና ቪዲዮ ስላከችልኝ ዩቲዩብሽ ምንድነው አይስተካከልም እንዴ ብላ ስትለኝ ቆይ እንግዲህ አልኩኝና ይህን ስትለኝ አስደነገጥኳት። ዩቲዩቤ ሳይስተካከል ስልኬ ውሃ ውስጥ ገባ። ይሄኛው አዲስ ስልኬ ነው አልኳት። ስልክ እንዳለ ሁለት ሳቃለኝና ፍቃድ እንዳልሰጠሁት ነገርኳት። ይሄኛው ስልኬ ፍቃድ አልሰጠሁትም፣ ያኛው ስልኬ ውሃ ውስጥ ገባ ብዬ አስደነገጥኳት ማለት ነው። እና ከዛ የሌለን ቀባጠረችው። የምር ግን የኔ ምስኪን አሳዘነችኝ። ግን የሆነ በቃ ከልቤ እህት እንዳለ የተሰማኝ እውነት በጣም ከልቤ ነው እህት እንዳለኝ የተሰማኝ። እና የኔ ውድ ለእኛ እኛ ትልቅ ቦታ እንድንደርስ በጣም ትጥራለች። አሁን ደግሞ ይበልጥ አሳየችን። የኔ ውድ እህት በርችልን። እስኪ አሁን ሪከርዷን አዳምጠን ተመልሰን እንመጣለን። ቤተሰብ ሪከርዷን እንግዲህ ላሰማችሁ ነው። አሁን እዚህ ጋር መጀመሪያ ላይ ያለችኝ ዩቲዩብሽን አታስተካክም ብላ ስትቆጣ፣ አንቺ ነቅል የሆንሽ ልጅ መቼ ነው የሚመችሽ? ቆይ ፓስፖርቱ የሚሞላው? ኧረ እባክሽ እንደው ጊዜው ሄደ። እንደው በኋላ ብቻ እንደው እንደዚህ የለፈለግሽበትና የሰራሽውን ብር እንዳታጭን እነግርሻለሁ። ዛሬ እንደምን ተተመችሽ ደውለሽ ልሙላልሽ። ይህን ስትለይ ከዛ እኔ በጽሁፍ ማለት ነው ድምፅ ምን ይኬላታለሁ ስልኬ ውሃ ገብቶ ዩቲዩቤ ከሰር አልኩና ይሄን የማዘን ምልክቱን ላክላት። ደወለች፣ አልሰማለኝ። ከዛ እንደገና የሪከርድ አደረኩላት። ሉሊዬ ድምፅ ላኪልኝ፣ አፕሊኬሽኑ አልተስተካከለም፣ ኢሞምና ይሄም አይሰራም። ቀጥታና አፕሊኬሽኑ አልተስተካከለም፣ ኢሞና ይሄ አይሰራም አልኩት። ብዙ ጊዜ ዱባይ አይሰራም፣ ቴሌግራም ማለት ነው። እንዴ የትኛው ስልክሽ ነው የተበላሸው? ታዲያ እኮ ችግር የለውም። እስክሪኑ ፈሶ ከሆነ እስክሪኑን እንትን ማስባል ትቻለሽ። ይህንን ቀፎውን ይዘሽ ሄደሽ ስልክ ቤት ሁሉንም ፋይሎችሽን ማስገልበጥ ትቻለሽ፣ ወደዚህኛው ስልክ ቤት ወስደሽ ማለት ነው። ያንቺን አይደለም እንዲህ ባላፊ ፓስወርድ ያስቀየርኩሽ። ሀታ ፓስወርድ ራሱ ብትቀይሪ ፈቃድ ይጠይቅሻል። ደግሞ እኮ ችግር የለውም። ፓስፖርትሽን አለማወቅሽ ነው እንጂ ፓስወርድሽን ብትሞይ በቁጥሩ በሞላሽው ቁጥር እንትን ኮድ ይሰጥሽና መክፈት ትችይ ነበረ። ሉልዬ እኔን እኮ ፓስፖርት አላስቀየርሽኝም። አንድ ቀደታለት እንኳን ቀይሪና ቻናሌ አንቺ ጋ ይሁን ብልሽ እምቢ ብለሽ ነበረ ማለት ነው። ከዛ ሰውዬው አሁን ይዞት ሄዷል። እስኪ የሚለውን ልደውልና እንንገርሽ። ቆይ ሰውዬው ሄዷል፣ ልደውልና እንንገርሽ። ላ ችግር የለውም እኮ ስልክሽ ላይ ላለውን ፋይል እኮ በሙሉ መገልበጥ ይችላሉ። ፎርማት እንዳያደርግብኝ በይው፣ ፎርማት እንዳያደርግብሽ እንጂ እንዳለ ስልክሽ ላይ ያለውን ፋይል ወደዚህኛው ስልክ መገልበጥ ይችላሉ። እንትኑ ነው ሻሻው ነው ወይ ሻሻው ይቀየራል። እንዴ ዩቲዩብ እኮ ከልክለውኛል። የዩቲዩብ ፋይል አስገልብጥልኝ ስለው እኮ ከልክለውኛል። አንቺ እሺ ኢሜይሉን አታውቂውም? የአንቺ ዩቱብ ፋይል ምናምን ምን አባባለሽ? ምን አስቀባጠረሽ? ዩቱብ አለኝ ዩቱብ እንደዚህ ነው ምን አስባለሽ? ኢሜይሉን እፈልገዋለሁ ነው ማለት ያለብሽ። እዛ ውስጥ ደግሞ ሪሙቭ አድርጎ ምናምን እንዳይገላገልሽ።
ፎርማት አስደርጎ ምናምን እንዳይከለክልሽ። በነገራችን ላይ ጊዜ ይወስዳል እንጂ እንትኑ ራሱ ቁጥርሽ በስልክ ቁጥርሽ ኢሜይሉን ካወሹ በስልክ ቁጥርሽ መመለስ ይችላል፣ መግባት የሚችል ይመስለኛል። እኔ እንደው በላይ ስልኬ ላይ እኮ ኢሜይል በዝላና ነው እምቢ አልኩሽ። ስልኬ እምቢ አለ፣ አልጋ አይከፍትም። የራሴ ወደ 3 ቻናል አለ፣ ከዛ የጻርቃን አለ፣ ከዛ የልቤ አለ። ገና ምን ዘማን ማለት ነው። እና ያ ስላለ ብዙ ስላለ ስልኬ እምቢ አለ ማለት ነው። አልቀበላለ ቻናል ሌላ ቻናል። አሁን የሚመጡ ልጆች ሰው ስልካቸው ላይ ነው የማስተካክለው። አይዞሽ፣ ለማንኛውም አብሽሪ፣ ተረጋጊ፣ ኢንሻላህ ይመለሳል። እሺ። ኢሜይሉን ግን ታውቂዋለሽ? ኢሜይሉን ካወቅሽው ፓስወርዱን ፎርዋርድ ይደረጋል። ሉልዬ ስልኩን ይዞ መጣ ማለት ነው። ምንም ነገር የለውም። ከዛ ለምንድን ነው ምንም ነገር የለውም እኮ ብዬ ብለው እንዴት ይኖራል? እንደገና እኮ ነው የተሰራው። ፈቶት አለ ጠራርጎታል። ውስጡን ምና ስክሪን ተቀይሯል አለኝ እኮ። ታዲያ እንደዛ ከሆነ እኮ ለምን ፋይሉን እንዲመለስ አድርግልኝ አላረከውም ኖሯል ብለው እምቢ ብሎት ነው አለኝ። አላደረገም ብሎ ፎርማት ሆኗል እንዳለ። ምን ልበል? ኢሜይሌን ደግሞ አላውቀውም። አንድ ቀን የተሻላ ሞክረ ነው እምቢ አለ አይደል እንዴ? እንኳን እንትን እንላለን ብለሽኛ አይደላንቺ አይተን ሞክረ ነው እምቢ ብሎን አይደል እንደ አይተሹ የለን። እዩልሽ፣ እንደዛ አይደለም። እንትን በይው ማነው አላሁመ ሰሊ አለ መሐመድ። ኢሜይልሽን እሺ፣ ስክሪንሻት ያደረግሽበት ቦታ ምናምን የለም ወይ? ፎቶ ያነሳሽበት ቦታ ምናምን የለም? የአላህ እንዶ ከባድ ነው ወላሂ። ኢሜይልሽን እንዴት ኢሜይልሽ? እሺ ፓስወርዱ ችግር የለውም። ኢሜይልሽን ካወሽ በኢሜይሉ ላይ ይገኛል፣ በኢሜይሉ ላይ። ኢሜይልሽን ግን የግድ ማስታወስ አለብሽ ውዴ። ወይኔ በአላህ እንደ ወይፍ። አሁን አንቺ ዩቱብ ብለሽ ቀባጥረሽ አይ ፋይዳ የለውም። ያኔ ስልሽ በቃ ዩቱብ ለምንድን ነው የምትጠቀሙ ምናምን ብሎ ኋላስ እንትን ብሎብሻል። እነሱ አይወዱ እንደዚህ አይነት ነገር ወላሂ። ያ ረህማን እንደ አላህ ይገዝሽ ወላሂ። አይዞሽ ደግሞ ወላሂ እንትን ታለ እኔ ቃል ገባልሻለሁ። አብሽሪ፣ ላይቭ ገባለሁ አገርሽ። እንደምንም ብለሽ ሌላ ታሳድጊያለሽ። ካልሆነ ግን ኢሜይሉን እንደምንም ብለሽ ለማስታወስም ለማግኘትም የሆነ ቦታ ለስክሪንሻት ያደረግሽበት ቦታ ካለ ምናምን ፈልጊ። ወይ ደግሞ ሰዋቅ ምናምን ወይ ሹፌር ምናምን ካላቸው አናግረሽው ፋይሉን የሚያስመልስልሽ ነገር ከሆነ እንደ ወላሂ አንቺ አቦ እንደ ድንብር ደንባራ ነሽ። ቆይ አንቺ እዛኛውም ለዛኛውም ሌላ ምንድን ነው ያላስቀመሽው? ኬር እንሻላ ደንባራ ሉልዬ ሹፌር ምናምን የለም። እኔ እኮ ብቻዬን ነኝ ደግሞ ማለት ነው። ፍቃድ እንዴት ልስጠው? አንድ ቀን እኮ አንቺ ጋር ፋይሉ ይሁን ያልኩሽ ቀን እኮ በዛውም እዚህም ልሰጥ ነበረ ፍቃድ ማለት ነው። እና ፓስወርዱን እና ኢሜይሉን እኮ ካልያዝኩት ፍቃድ እንደመስጠት። አይዞሽ አብሽሪ። እንግዲህ ያጋጥማል እኮ ማለት ተስፋ አትቁረጪ። ኢንሻላ ከዚህ በተሻለ መስራት ትችላለሽ። ይቻላል ሀቢብቴ። እኔም እኮ 3 ቻናል ገብሬ ነው እዚህ የደረስኩት። የ4ተኛ ቻናል ነው ሰው። አንቺ ብቻ ደህና ሁኚ፣ አንቺ ብቻ ደህና ሁኚ እንጂ ሁሉም ነገር የሚስተካከል ነገር ነው። የኔ ውድ አብሽሪ፣ አትጨነቂለት እሺ። እኛም ደግሞ ሰብስክራይብ እናደርጋለን፣ አንቺም ደግሞ ትሰሪያለሽ። ከተመለሰ ይመለሳል፣ ካልተመለሰ ደግሞ ጦስሽን ይዞ ይጥፋ። አብሽሪ፣ አይዞሽ፣ በተሻለ ነገር ትመጫለሽ። ጅላ የኔ ውድ አልኳት። ምስኪን ነበር። አንቺማ አገኘሁሽ እንደ አሁን እንደ ሉልሻ እንደ አንቺ ማንኛችሁም ፕራንክ አታደርጉኝም። እኔ አውቄያለሁ ከመጀመሪያው ጀምሮ ፕራንክ እንደሆነ አስበሽ ጅላንፎ እንደ አሁን እንደ ሉልሻ እንደ አንቺ ማንኛችሁም ፕራንክ አታደርጉኝም። ማንኛችሁም አላለችም እንዴ? ወይኔ እናት ከዚህ በላይ የምትናደርጋን ነው። ቤተሰብ ተመልሰን መተናል። ሪከርዷን እንግዲህ እንደሰማችሁት ነው። ደግሞ እንደሚያድግ ነው በቃ ያጽናናች ይመስ አረ ያድጋል፣ እንሻላ ያድጋል። በቃ እንደገና ትከፍቻለች። እኔ አንዴ 2 ስከፍቻለን ነው ያለችው። እሷም እንደ ካሁን ቀደም 2 ነው እንደዚህ 3 ተዘግቶባታል ማለት ነው። እና በጣም በቃ አበራች እንዳለ ነው የተሰማኝ ማለት ነው። በነገራችን እኔ ከድሮም እንደሆነ ከጎናችን እንዳለች አውቃለሁ። እሷ ናት ዩቱብ እንድንከፍት እኔንም መቅደል የሚያበራታችን እሷ ነበረች። እና እግዚአብሔር በቃ
ልቦናን አይቀይረው። የእኔ ምስኪን እህት ሁሌም እንወድሻለን፣ እናከብርሻለን። ባለሽበት ፈጣሪ ይጠብቅሽ። ደግሞ የዓላማሽን ሁሉ ያሳካልሽ መድኃኒዓለም እላለሁ። የእኔ ወድ ያሳቀችኝ ሪከርድ ቢኖር ያ አላህ ዩቲዩብ ብለሽ ለፍልፈሽ የሆነ ስትለኝ ነው እንዴት እንደሳቀኝ ማለት ነው። እና የእኔ ወድ እህት በቃ ከልብ እህት እንዳለኝ እኔ የተሰማኝ የምር ነው የምላችሁ ማለት ነው። እና ተደሩም ጀምሮ እሷ እኛ ጥሩ ቦታ ላይ እንድንደርስ ትጥራለች፣ ትመክረናል፣ በቃ ብዙ ነገር ታድርጋለች። እና እኛ ከጎናችን እንደሆነች እናውቃለን። ግን ደግሞ ዛሬ ቆይ እስኪ ሊያ ብዬ ነው ይህን ያደረግኩት ማለት ነው። እና የእኔ ወድ ሉልዬ አመሰግናለሁ። እግዚአብሔር ባለሽበት ይጠብቅሽ። እንግዲህ እኛም ደግሞ ጥሩ ቦታ ደርሰን በቃ አሰብሽ ቦታ ደርሰን እንደምታየን ተስፋ አደርጋለሁ። አናሳፍርሽም። እሺ የኔ ወደት ግን መጨረሻ ላይ አንቺና መቅዲ ፕራንክ አታረጉኝ ማለት ተናዳ ነው። አንቺና ጸርቃን ማለት መቅዲ ናት። ፕራንክ አታረጉኝም ማለት እኔ ነኝ። ግን ምስኪን ነፈር ስላት ነው መጨረሻ ስጨርስ ምስኪን ነፈር አልኳት ስላት አይ አንቺና ጸርቀንም ፕራንክ አታደርጉኝም ማለት ነው። ያኔ እንደገና ይሄን ያለችው ለምንድን ነው? ወደው መልሳ እኔ ደግሞ አድርጌሻለሁ ብዬ ልከራከራት፣ እሷ ደግሞ አላደረግሽኝም ተይዘሻል እያይ ተከራክራ ፕራንክ ልታደርገኝ ነበረ፣ ወደው ልትይዘ ነበር። እና በነገራችን መጀመሪያ ላይ አምኜ ነበረ እንዴ ፕራንክ እንደዚህ አይደለም እንደሚደረገው ብዬ አስቤ ነበረ። እንደገና ሳስብ እንደገና ደግሞ ተሰው እንዴ በዚህ ልትይዘኝ ቢሆን አልኩኝና ስራ ነኝ በቃ በኋላ ደወልሻለሁ አልኩና ከኦንላይን ወጣው ማለት ነው። እንደ ተይዘሻል አለች የኔ ውድና ስትለኝም ዝም አልኳትና ወጣው ማለት ነው። ታስለፈልፈኝ ነበረ አመለጥኳት ማለት ነው። ያው እሷ እርጋታ አላት በጣም ቁም ነገር ላይም ፕራንክም ስናደርጋት ጨዋታ ላይም እርግጥ ያላት ናት። የምር ነው የምለው የኔ ውድት ፈጣሪ ባለሽበት ይጠብቅሽ። አሁንም እግዚአብሔር ካንቺ ጋራ ይሁን። እናመሰግናለን። የምር ላንቺ አንደበት የለንም እንሻለን የኔ ውድ ነገር። ቤተሰብ እንግዲህ የዛሬ ቪዲዮ ይከን ይመስል ነበረ። ሉሉን እንደዚህ ያደረግኳት እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። የዛሬ ቪዲዮ ይከን ይመስል ነበረ። አመሰግናለሁ።